ዛሬ ደግሞ በጣም የሚጣፍጥ ምሳ እንሰራለን አብረን። ቪዲዮ ከመጀመራችሁ በፊት በላይክ እና በፎሎ ብትጀምሩት ደስ ይለኛል። አሁን መስራት እንጀምራለን። መጀመሪያ ቀይ ሽንኩርት፣ ነጭ ሽንኩርትና ቲማቲም እናደርጋለን። ከዛ ብላክ ፔፐርና ኢጣሊያን ሶሲንግ፣ ጨው፣ ኦሊቭ ኦይል አድርገን እንደዚህ ፎርን ውስጥ ወይም ደግሞ ኤር ፍራየር ውስጥ እና በኤር ፍራየር ማለት ነው እንጠብሰዋለን። ከዛ ስጋውን እንጀምራለን ማለት ነው። የተፈጨ ስጋ 2 ኪሎ ነው የተጠቀምኩት። ከዛ ነጭ ሽንኩርት፣ ቀይ ሽንኩርትና ዝንጅብል፣ ይሄ ዝንጅብል ነው አደርጋለሁ። ያው ነጭ ሽንኩርትና ሽንኩርቱ ደቀቅ አድርገን የከተፍኩት። ከዛ ፐርስሊ እና የደረቀ ናዕና፣ ኢጣሊያን ሶስ፣ ይሄ ደግሞ ግርፋ፣ ፍልፍል አቤት፣ ካሙን፣ ከዝበራና ሽፋ ሁሉም አንድ ላይ እናደርገዋለን። ከዛ ጨው እንጨምራለን። በደንብ እንለውሰዋለን በእጃችን ማለት ነው። በደንብ እስኪማሰል እስኪጣበቅ፣ ልክ እንደ አሁን እንደምታዩት የሆነ እንትን ይመስላል የማይጣበቅ ግን በደንብ ስተማስሎት እንደዚህ እንደ ሊጥ በደንብ ይያያዛል ማለት ነው። ከዛ በመቀጠል ደግሞ የምትፈልጉትን ቅርጽ እያስያዛችሁ ማዘጋጀት ነው። እንደዚህ የምታስተካክሉበት እቃ ካለ ኦኬ፣ ካልሆነ ደግሞ በእጃችሁ እንደዚህ እያድበለበላችሁ ማዘጋጀት እንደዚህ ቀላል ነው እና ደግሞ ቶሎ ነው የሚያልቀው ማለት ነው። እንደዚህ ሰራውት ሁሉም። አሁን እንጠብሰዋለን ማለት ነው። የጋለ ምግላ ላይ ቅቤ አደርጋለሁ። ዘይትም ማድረግ ትችላላችሁ። ከዛ እሱም እንደዚህ ሞቅ ሲልልኝ መጥበስ ጀምራለሁ ማለት ነው። ሁሉም ያስገባሁኝ እንደዚህ አስገባዋለሁ ማለት ነው። እሱ እስከሚጠበስ በደንብ ብራውን ከለር እስከሚይዝልኝ ማለት ነው። ቅድም ያደረግነውን በኤር ፍራየር ነው የጠበስኩት። እንደዚህ ጥብስ ብለዋል። ነጭ ሽንኩርቱ እንደምታዩት ብስል ብለዋል። እንደዚህ ስጨምቀው ሁሉም ወጥቷል። ከዛ አንድ ላይ ስለምፈጨው መፍጫ ላይ ነው፣ በብለንደር ነው ማደርገው። እንደምታዩት በጣም ነጭ ሽንኩርቱ ብስል ብለዋል፣ ሁሉም በስለዋል። ከዛ እፈጨዋለሁ። ግን ከመፍጨቴ በፊት እርጎና በእርጎ እቃ ላይ ደግሞ ትንሽ ውሃ አደርግበታለሁ በደንብ እንዲፈጭልኝ ማለት ነው። ይሄ ካዘጋጀሁኝ በኋላ ደግሞ ስጋውን በስለዋል እንደምታዩት አውጥቼ ተመሳሳይ ምግላ የማጂ መረቅ ነው ያደረኩት። በውሃ በጥብጬው ግን አልተበጠበጠም ነበር። አስገብቼ በደንብ በጥብጬዋለሁ። በመቀጠል ጥህን ያጠቀማሉ። 3 ትላልቅ ማንካዎች መጠቀም አለብኝ ምክንያቱም ብዙ ነው የምሰራው። ከዛ እሱን በደንብ አማስለዋለሁ ከመረቅ ማጂው ማለት ነው። እንደዚህ ክሬሚ እስከሚሆን ከዛ የፈጨነውን ቲማቲምና በሰል እርጎ እናስገባዋለን። ይሄ ደግሞ ካል አስወድ ነው። 1 ማንኪያ ይበቃል። 1 ማንኪያ ብቻ እናደርጋለን እና ጨው፣ ብላክ ፔፐር፣ ዋይት ፔፐር ማለት ነው። ከዛ ሎሚን አደርጋለሁ ማለት ነው። በደንብ ከማሰርኩት በኋላ ደግሞ ስጋውን አስገባዋለሁ እንደምታዩት። በመጨረሻም ፐርስሊ ያደርጋለሁ። ኦሬዲ ጠፍተዋል እሳቱ። ዝም ብለ ነው በቀበቀው እንጂ። ከዛ ሩዝ እንሰራለን በመቀጠል ማለት ነው። ሩዙ ለመስራትም ቅቤን የተጠቀምኩት። በመጀመሪያ ሸዕሪ ያደርጋለሁ። እሱን በደንብ አቁላልቼ ብራውን ሲሆን ሩዙን አጥቤ ዘፍዝፌው ነበረ ሩዙ። ከዛ በደንብ አጥልዬ ውሃውን እንደዚህ አደርገዋለሁ ማለት ነው። አንድ ላይ ትንሽ አማስለዋለሁ። ከዛ ከማሰርኩት በኋላ ደግሞ የፈላ ውሃ አደርግበታለሁ። ድጋሚ አሁንም ዋይት ፔፐር እና ጨው አደርጋለሁ። ከዛ እንዲበስል እተዋዋለሁ። ከበሰለ በኋላ ማቅረብ ነው። በጣም ቀላል ነው። አሁን ሲበስል ይህንን ይመስላል።
አሁን እናቀርባለን ማለት ነው። ሩዙ እንደዚህ በፊት የምትፈልጉት እንትን ማቅረብ ትችላላችሁ። እኔ እንደዚህ አቅርቤዋለሁ። ይሄንን ይመስላል። አይ ሆፕ ቪዲዮውን ወዳችሁታል ብዬ አስባለሁ። ሁሌ ተመሳሳይ ሩዝ ምናምን ከመስራት እንደዚህ ስናደርግ ደስ ይላቸዋል ሰዎቹም እና ይሄንን ይመስላል። ቪዲዮ ከወደዳችሁት ላይክ እና ፎሎ ማድረግ እንዳትረሱ። ሀሳብ አስተያየታችሁም ጻፉ። ቀጣይ በሌላ ቪዲዮ እስከምንገናኝ ሰላማችሁ ይብዛ። ስለተከታተላችሁ አመሰግናለሁ። ባይ